ሰላት ሲያልፈን ተኝተን ይሁን ረስተን ይሁን ወይ ደግሞ በስንፍና ይሁን መንገደኞች ሆነን ይሁን በተለያየ ምክንያት አንድ ሰላት ቢያልፈን ሳንሰግድ ጊዜው ቢያልፍ ለምሳሌ ዙህርን ሳልሰግድ የአስር ጊዜ ቢገባ መግሪብን ሳልሰግድ ኢሻ ሰላት ቢገባ ፈጅር ሰላት ሱቢ ሰላት ሳይሰገድ ፀሐይ ብትወጣ እንዴት ነው ቀዳ ማውጣት ያለብኝ? ቀዳ ማውጣት የሚፈቀደው የትኛው ነው? የማይፈቀደውስ የትኛው ነው? የሚለውን ቢኢዝኒላሂ ተዓላ አብረን እንመለከታለን። ፈሐያኩሙላህ። እናም ታዲያ በዚህ ደርስ ኢንሻአላሁ ተዓላ የምንመለከተው ቀዳ መሆን ያለበት ሰላት የቱ ነው? መሆንስ የማይችል የቱ ነው? ያለፈንን ሰላት አንዱ ጊዜውን ያለፈ ሰላት እንዴት ነው ቀዳ ማውጣት የምንችለው? እንዴት ታዲያ ይሄ ሲባል ቀዳ የማይደረግ ሰላት አለ እንዴ ቢያልፍ የሚል ጥያቄ ሊነሳ ይችላል። መልሱ አዎን፣ ቀዳ የማይደረግ ሰላት አለ ጊዜው ሲያልፍ። ታዲያም ለዚህ ነው ጠንቅቀን ይሄን ደርስ መማርና ማወቅ ያለብን። ቀዳ የሚደረግ አለ፣ የማይደረግ አለ። ጠብዓን ይሄ ነገር በዑለማዎች መካከልስ ይሄ ነገር ስምምነት ያለው ነው ወይንስ ልዩነት አለ በዑለማዎች መካከል የሚለውንም እግረ መንገዳችንን እንመለከታለን ቢኢዝኒላሂ ጀለ ጀላሉ። ስለዚህ ይሄ ጥያቄ እንግዲህ እንደምታውቁት ሁሌ በተቻለ መጠን ፈትዋችንን ከዑለማዎች ፈትዋዎች ወስደን ነው የምናስተላልፈላችሁ። አላህ ያግራለን፣ አላህ ይወፍቀን። እንደምታውቁት አላህ ሱብሓነሁ ወተዓላ እያንዳንዱን ዒባዳ የአምልኮ ተግባር ጊዜ አድርጎለታል። ከነዚህ መካከል ሰላት፣ ለምሳሌ ሐጅን ረመዳን ውስጥ ሐጅ ላድርግ ቢባል ይቻላል? አይቻልም። ለምሳሌ የረመዳንን ጾም በሙሐረም የግዴታውን ጾም ጾማለሁ ቢባል ይቻላል? አይቻልም፣ ቀዳ ካልሆነ በስተቀር። እንደዛው ሁሉ ሰላት፣ እያንዳንዱ ሰላት አምስቱ የግዴታ ሰላት ፈጅር፣ ዙሁር፣ ዓስር፣ መግሪብና ኢሻ፣ እነዚህ አምስቱ ሰላቶች እያንዳንዳቸው የራሳቸው ወቅቶች አላቸው። የመጀመሪያ ሰዓት አላቸው፣ የማበቂያ ሰዓት አላቸው። ዙሁርም፣ ዓስርም፣ መግሪብም፣ ኢሻም፣ ፈጅር ሰላት እያንዳንዳቸው የመጀመሪያ የሚጀመርበት ሰዓት አለ፣ የሚያበቃበት ሰዓት አለ። ከዛ ካለፈ ቀዳ ሆነ ማለት ነው። ከዚህ ሰዓት ውጭ ካለፈ ያ ሰላት ቀዳ ሆኗል ማለት ነው። እናም አላህ ሱብሓነሁ ወተዓላ እኛን ያዘዘን እያንዳንዱን ሰላት በጊዜው እንድንሰግድ ነው። አላህ ሱብሓነሁ ወተዓላ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሰላት በምእመናን ላይ በጊዜ የተወሰነች ግዴታ ነች ብሏል አላህ ሱብሓነሁ ወተዓላ። እናም ታዲያ ይህንን አላህ በጊዜ የገደበልንን ሰላት በጊዜው መፈጸም በጊዜው ማከናወን ግዴታ ነው። ታዲያም እስቲ አንድ ሰው ሰላት ቢያልፈው ያለፈው ሰላት ደግሞ የግዴታ ሰላት ቢሆንና ያን ሰላት ቀዳ ለማድረግ እየሞከረ እያለ እንግዲህ ቀዳውን ለመስገድ እየቻለ ያን ሰላት በጊዜው መስገድ እየቻለ ግን አሳለፈው። ይሄና ተኝቶ ያለፈው፣ ረስቶ ያለፈው፣ ተቸግሮ ምንም በተለያዩ ችግሮች ያለፈው አንድ ናቸው ወይ የሚለውን እንመለከታለን። ጀዛኩሙላህ ኸይረን። ሼር አድርጉ፣ ለብዙ ወንድም እህቶቻችሁ ይዳረስ። ምን አሉ ዑለማዎች? ሰላት ያሳለፈ ሰው በሁለት ይመደባል። ሆን ብሎ ያሳለፈና ከፍላጎቱ ውጪ በሆነ ምክንያት ያሳለፈ። እንግዲህ ሰላት ያለፈ ሰው ከሁለት ነገሮች ውጭ አይሆኑም ብለዋል። አንደኛው በችግር ምክንያት ያለፈው ዑዝር ያለው፣ ለምሳሌ እንደ እንቅልፍ፣ እንደ መርሳት እና በመሳሰሉት። ይሄ ኃጢአት የለበትም። እንቅልፍ ወስዶት እንግዲህ ሆን ብሎ ተኝቶ አይደል፣ ሰዓትም ሞልቶ ምን ሞልቶ እንቅልፍ አሸነፈው፣ ሰላቱ አለፈው። ይሄ ኃጢአት የለበትም አሉ። የረሳም እንደዛው ኃጢአት የለበትም አሉ። ነገር ግን ቀዳ ማድረግ አለበት ወይ? አዎን ቀዳ ማድረግ አለበት፣ ከእንቅልፉ እንደነቃ ወይ ደግሞ እንዳስታወሰ። እሺ ታዲያ ይሄንን ከምን ተነስተን ነው የምንለው? እንግዲህ የመጀመሪያው ይሄ ነው። የመጀመሪያው ላይ ነን አሁን። ቀዳ ማድረግ የሚፈቀድለት እነማን ናቸው የሚለውን እየተመለከትን ነው።
እናም ይሄ በችግር ምክንያት ያሳለፈ ነው። ያለ ችግር ያሳለፈ ዑለማዎች መካከል ትልቅና ሰፊ የሆነ ኺላፍ አለ። ትክክለኛው የቱ ነው የሚለው እንመጣበታለን። እናም ይሄ ከአነስ ብን ማሊክ ረዲየላሁ ዐንሁ በተላለፈ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ነሲየ ሰላተን ፈልዩሰሊሃ ሂነ ዘከረሃ ላ ከፋረተ ለሃ ኢላ ዛሊክ ብለዋል። ኢማም ቡኻሪና ሙስሊም በዘገቡት ሐዲስ ምን ይላል ይህ ሐዲስ? አንድ ሰው ይላሉ አንድ ሙእሚን ሰላትን ከመስገድ ቢረሳና ለምሳሌ በሆነ ሰበብ ለምሳሌ ታሞ ረሳ፣ ከድንጋጤ ከፍራቻ የተነሳ ወይ በሽተኛ ዘንድ ሄዶ ወይ ደግሞ ሰው ታሞበት ወይ ዝም ብሎ በቃ ሰው አንዳንዴ ገፍላ ውስጥ ይገባል ሳያውቀው አዛን የሚልበት አካባቢ የለም፣ አዛን ሲል አልሰማም፣ ርስት አደረገና ለምሳሌ መግሪብ ሰላት አጭር ነው ጊዜው አለፈው ሰላት። ይህን አይነት ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ሳይሰግድ የረሳት ሰው ልክ እንዳስታወሰ ይስገዳት፣ ከፋራው እሱ ብቻ ነው አሉ። የሱ ከፋራ ይሄ ብቻና ብቻ ነው አሉ